ፋሚሊያንስ ጋይስ ዛሬ እንግዲህ ሲስተር እንግዲህ ያው ሰርፕራይዝ ለማድረግ ፈልጌ ነው እንግዲህ እሷ ያለችኝ እንትን ገዝተ ስጋ ገዝተና አለችኝ። ከዛ ለኔ ደግሞ ያው ስጋ ለመግዛት ምናምን ብሩ ስላልደረሰኝ ይሄን ገዝቼ ነው መጣሁት። እዩት በዚህ በኩል ስንት አለ? 10 እንቁላል እዚህ ጋር እንቁላል አለ 10 ነው እንቁላሉ። ደግሞ ሲቀጥል እዚህ ጋር ሽንኩርት አለ 1 ኪሎ ሽንኩርት እና ነጭ ሽንኩርትም እዚህ ያለው በውስጡ ማለት ነው። ሽንኩርት እዚህ ጋር 1 ኪሎ አለ ነጭ ሽንኩርትም አለው 1 ኪሎ ሽንኩርት ነው። ከዛ እዚህ ጋር ደግሞ ምስር ይሄ 1 ኪሎ ነው። እንግዲህ እኔ የገዛሁት ይሄንን ነው። እስቲ ዛሬ እሷ ምን እንደምትል እስቲ ዛሬ እንሰማለን። ሄደን ከሷ ጋር ያለው ነገር እስቲ እንዴት ይሆናለች ሪአክሽኑ እስቲ ከሷ ጋር እናያለን ዛሬ ማለት ነው ጋይስ። የምር እስቲ እዩት። እንግዲህ እሷ ያለችው በጣም ናፍቆኛል ስጋ ይዘና ነው ያለችው። 1 ኪሎ ስጋ ምናምን ነገር ብላኝ ነበር፣ ግን ለኔ ያለኝ ብር አልደረሰኝም በአጋጣሚ ምናምን ነገር እና እስቲ ሌትስ ጎ ዛሬ እሄዳለሁ። ይሄን ገዝቼ እየሄድኩ ነው። እስቲ ምን እንደምትል ትደሳታለች ወይስ የሆነ ነገር ትሆናለች? እስቲ ያለው ነገር ሪአክሽኑን አብረን እናያለን። ዩቲዩብ ቤተሰቦቼ ጋይስ ፋሚሊያንስ ጋይስ እንግዲህ ይሄ እየሄድኩ ወይኔ እንዳይወርቅብኝ ብቻ ፈራሁኝ። ወይኔ በላቸው ሊወርቅብኝ ጭራሽ። እንግዲህ ፋሚሊያንስ ጋይስ አሁን ሊገባ ነው ማለት ነው ጋይስ። ዩት ሊገባ ነው። ሰው የለም። ዛሬ ደግሞ እሷ ተኝታለች በዚህ ሰዓት ወይስ ምን ሆናለች? ብቻ አላወኳትም፣ ግን የሚከፍትም ሰው የለም። ሲስተር ሰው ነው እንግዳ ነው እየመጣች ናት ጋይስ። ሰው የለም ዛሬ ቤቲ አንቺ ደህና ነሽ? እንዴት ነሽ? ምን ሸቀጥ መጀመሪያ ሰላም በይ እንጂ ወደ ኋላ ምናምን የምታዩ ነገር ምን ነው? ግባ። ቆይ ሊገባ ነው ግን ዛሬ ያው እንግዲህ ስጋ ምናምን ነገር አምጥቼልሻለሁ። ምን ነው እንዴ? የሰላም አትኝ ወስተ አቆይ ግባ። ሰላም ሲቤት ደስ ሲስተርዩ ዛሬ ምን ሆና ነው? ምን ነው ተናደሽ ነው? ምን ነው እንትን ነው ምንድን ነው? ሽንኩርት ነው ነጭ ሽንኩርት ነው እሱ። ምን ነው ደስ አላለሽም ዛሬ? ሄዶ እንቁላል ፈታታ አድርገልሻም። ደግሞ ምስር እንዲህ ነው። ምስር እንዲህ ነው እንዳልክ ነው። ለምን እንዴ ምስር ማሚ አንጣልኩ ስጋ አይደል? አንቺ በስንት ብር እንዳመጣው ታውቂያለሽ? በስንት ብር ይሁን እኔ ምን አገባኝ? ስጋም ጣልኩ ይሄን አንጣልኩ ምን ይመስላል? አንቺ አስበሽዋል? ይሄ ወፍራም በስማ የምርገኝ እንዴ የወላይታ ብሩ እንቁላል እኮ የምን የአፍሪካ አይሆንም። እኔ ምን አገባኝ? ስጋም ጣልኩ የምር እንደ በልሾኮ የምር አልደረሰኝም ብር ራስ ለዛሬ ነገ እኮ አመጣልሽ። እኔ አልፈልግም ዛሬ ነው የምፈልገው። ለዛሬ ነገ እኮ አመጣልሽ። እኔ አልፈልግም ዛሬ ነው የምፈልገው። በቃ ይሄን ዛሬ ፈታ አድርገሽ ትሰሪና ነገ አልሰራም። ወደዛ ዝረዱ የምር ነው አንቺ ምን ታውባት ቦታ ማለት ዝርበና ምን ይመስላል? ስጋም ደግሞ ይሄ ያጣለችኝና በሷ ደግሞ ፈታ እንላለን። ፈታ እንላለን። በመቶ ብር ምን ፈታ አለ? ማስተካከል ነገዛ ብር ደግሞ ፈታ ምናምን አይደብርም እንዴ? ብር ስለሌለኝ እና እኔ ምን አገባኝ? ከየትም ብለህ ዛሬው ነው ስጋ አምጣልኝ። እሺ አመጣልሻለሁ፣ ግን በኋላ የሚባል ነገር አሁኑ ነው መብራት የምፈልገው እሱ። እሺ ግን በእናትህ ይሄን እዛ ሄድና መልሰህ እሱን አምጣልኝ። እኔ አልፈልግም ያንን። እሺ ምን ላድርግ ሲስተር፣ በእናትሽ ተረጂኝ እስቲ። ዛሬ እኮ የብር የለኝም። ያው እዚህ ጋር 50 ብር ምናምን ነገር አለችኝ።
ከዛ ግን አሁን 100 ብር አልክም 50 ብር በደቂቃው ነው 50 ብር የተወሰደው አይደለም ግን የምር ሲስተር አመጣልሽ አንቺ በእናትህ ይሄን ዘይድና ሌላ ነገር አምጣልኝ እኔ አልፈልገውም ይሄን እሺ ስጋ እሺ አሁን አንቺ የምትፈልጊው ግማሽ ነው ግማሽ ነው ለምን ሩብ አይሆንም አንቺ እሺ ሩብ ላምጣልሽ ይሄን እሺ አሁን ሱቅ ይዤ ብሄድ እራሱ እኮ አይቀበሉም ይላል እኔ ምን አገባኝ መጀመሪያ ለምንድን ነው ያመጣው ሲስተር አትቀበልም ብለህ ሂድና መልሰው እኔ አልፈልገውም አንቺ ልጅ እሺ ምን ላድርግ በእናትሽ ዛሬ በእናትህ እንዳልጥለው እኔን ደግሞ እንቁላል የምትባለው ደግሞ እሰብረዋለሁ በእናትሽ እኔ ብሄድ አይቀበሉም እኮ ሱቅ ላይ እኔ ምን አገባኝ እኔ አልቀበለውም እዛ ያመጣህበት መልስ ካልሆነ ደግሞ እራስህ ሰርተህ መብላት ትችላለህ በእናትሽ ስጋ ካልሆነ አትበይም በቃ አልበላም እኔ አንተ ደግሞ በዛ ላይ ስሪ ምናምን ስትል አታፍርም በቃ እናገ ዛሬ ይሄን ተቀድዋለሁ በእናትሽ ሲስተር በእናትሽ ሲስተር በእናትሽ ተባብረን ሲስተር ምናምን አትበለኝ እሺ እዛው ሲስተርህን ምን ይመስላል እሺ ምን ነው በቃ እንዴ ምን ሆና ነው ልጅቷ ዛሬ አንቺ በእናትሽ እኔ እኮ አመጣልሻለሁ ማላመጣው ነገር ላንቺ ማልሆነው ነገር የለም እኮ አንቺ አትረጂኝም እንጂ ነጭ ሽንኩርት እኮ እዚህ ጋር አይተሽዋል እዚህ ጋር ሁለት ፍሬ በ20 ብር ውስጥ ደግሞ ነጭ ሽንኩርት ምናምን ስትል አታፍርም ሲስተር ዶሮ እንደበዛ ሰው ሁለት ሽንኩርትና ሁለት ነጭ ሽንኩርት አምጥተህ በቃ የምርና አመጣልሻለሁ የምር አንቺ እኮ አትረጂኝ በቃ ዛሬውን በቃ ፈታ እንላለን ከዛ ነገ በስመ አብ እንዴት 1 ኪሎ ስጋ ያለ 2 ስጋ እንደው 2 ኪሎ ስጋ ገዛልሻለሁ የምር ነው ነገ ገዛልሻለሁ ዛሬ እኔም ነገ ደግሞ ዶሮ አመጣለሁ በግ አመጣለሁ ምናምን ብዬ መተው እችላለሁ ነገ አመጣለሁ እኔ ማምን ይመስልሃል እዛ አይደለም የምር አንተ ዛሬ እንዴ ከባድ ሲስተር ምን ነው አንቺ እንዴ አትረጂኝም በቃ እንዴ ብር የለኝም የምር ብር ሆነኝ ከየት ወስደህ ነው ይሄ ነገር ዛው ብር የለኝም ምናምን ስትል 1 ኪሎ ስንት ብር ነው 1 ኪሎ ይሄ 250 ነው 250 ነው ለምን ነው ሳይሆን አንድ ብር ቢሆን ራሱ ቆርጠህ እዛ ቆርጠህ ቀምሳለሁ ብሎ ራሱ ብታመጣ እኔ አያገባኝም ሲስተር በእናትሽ የዛሬውን በቃ ተባብሪ በቃ አሁን ፈታ እንላለን በቃ አለ ደግሞ ከርሜላ ምናምን ነገር ገዛልሻለሁ አልፈልግም ከርሜላ ነፃ ነኝ እዛ እና ልጅህን አባብል በቃ እሺ ከርሜላ ብቻ አይደለም ሌላ ምን ላምጣልሽ የፈለግሽው ነገር አለ አልፈልግም ስጋ ፍለምፍለት ምናምን ነገር እሺ ስጋ ብቻ አንቺ ምን ነው ከስጋ ተይዘሽ ነው እንደ ስጋ ምንሽ ነው ተፋቅሬ ነው እቺ ልጅ ምን ሆናት በቃ ይጀሊዳ ዘይሪ ማንሽ አታስፎግሪኝ ዛሬ ግን አሁን ይዤ ብሄድ ራሱ ባለሱ ምን ይመስላል ዘይ ውጣ አንቺ ከሰተ ይሽራለው እንዴ ምን ይሽራው ልጅቷ ዛሬ ምን ነክቷት ነው በቃ ይወለድ ነው ይወጋል ምን ይመስላል ምናመጡ አሁን ነው የዘጋልኩት ወደ በተገባትን ታውቃታለህ እኔ